ባህር ባይኖራቸውም ባህር ኃይል ያቋቋሙና የአሳ ምርታቸውን ለመጠበቅ በባህር ላይ ያሏቸውን የቱሪዝምና የኢኮኖሚ ደህንነቶችን ለመቆጣጠር የሚሞክሩ ሀገራት ቢኖሩም የብልጽግናው ጠቅላይ ሚኒስትር ግን አቋቋምኩት የሚሉት ባህር ኃይልን በጎረቤት ሀገራት የባህር ክልል ላይ እንጂ በኢትዮጵያ ትላልቅ ሀይቆች ላይ ያሰፍሯለሁ ሲሉ ተሰምቶ አያውቁም። ጎረቤት ሀገራትም ተንኳሽ በሆነ መንገድና ዲፕሎማሲያዊ ባልሆነ አካሄድ ተጉዞም ባህር ለማግኘት ያደረጉት ሙከራ ኢትዮጵያ በቀጣይነት የሚኖራትን ተስፋ ከማጨናገፉ በተጨማሪም እንደ ወራሪ የሚያስቆጥራትና በጥርጣሬ እንድትታይ ስለማድረጉም ሲነገር ቆይቷል። አሰለጠንኩት የሚሉትን ባህር ኃይል የሚያሰፍሩበት ባህር ያላገኙት የሀገሪቱ የጦር ኃይሎች ጠቅላይ አዛዥ በሰሜን ሸዋ ተራራማ ስፍራዎች በመንዝና ደብረ ሲና ጋራዎች ላይ እንዲከርምናም በዛውም እንዲዋጋ አድርገውት መክረማቸውን ራሱ የመከላከያ ሚኒስቴር አሳውቆም ነበር። በቁጥር 500 ይደርሳሉ የተባሉት የባህር ኃይል አባላት አሁን ከተራሮች ላይ እንዲወርዱና ወደ ባህር አቅራቢያ እንዲሰፍሩ ተወስኗል። በዚህም መሰረት ባህር ኃይል ተብለው የሰለጠኑት ወታደሮች ከነበሩበት ቦታ ወርደው ወደ ጣና ሐይቅና የህዳሴ ግድብ እንዲሰፍሩ መወሰኑን ኢትዮ ፎረም ከመከላከያ ምንጮች ሰምቷል። በዚህም መሰረት የህዳሴ ግድብ ላይ የተፈጠረውን ሐይቅ ተከትሎም የተሰማሩ አሳ አስጋሪዎችን የሚጠብቅ ሲሆን በጣና ሐይቅ ላይ ደግሞ ልምምዶችን እንደሚያካ